deliberates. Trossard, saved from Womack, and Saka follows in. And Arsenal have the breakthrough in this second leg. We love Arsenal. Oh yes. እኛ አርሰናሎች ነን። ዊ አር ዘ አርሰናል። የመድፎ የድል አርማዳ ከሰሜን ለንደን በጀግንነት ናኘ። አርሰናል ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፍጻሜ ደረሰ። በሁለቱ የደርሶ መልስ ጨዋታ የተሻለው ቡድን ለፍጻሜ ያለፈ። ሰሜን ለንደን ቀዩ ምድርን መሰለ። ኤምሬትስም ደስታ ባሰከራቸው የመድፎ ወዳጆች ደመቀ። የመድፎ የድል አርማዳ ዳንኪራ ከኖርዝ ለንደን ፎሬቨር ቀለጠ። መድፈኛው በሲዝኑ አንድም ጨዋታ ሳይሸነፍ በታሪኩ ለሁለተኛ ጊዜ በታላቁ የአውሮፓ ቻምፒየንስ ሊግ መድረክ ለፍጻሜ ያለፈ። ከማይክ አርቴታ ጋር ታምነው በጫናዎች መሃል የታተሩ የአርሰናል የጸኑ ኮከቦች ሁሉ በፕሮሰሱ አልፈው ጀገኑ። በወርቃማው ታሪካዊ ዓመት መድፉ የዘራውን ልፋቱን ሁሉ ሊያጭድ ከጫፍ ደረሰ። የቡካዮ ሳካ ብቸኛ የኤምሬትስ ጎል የመድፉን ትኬት ከቡዳፔስት ፋይናል ቆረጠች። መሮጥ፣ መውደቅ፣ መነሳት፣ በላቀ ትኩረት ሳይታክቱ መፋለም፣ የላቀ ጉልበት፣ የማያባራ ፍላጎት፣ ጸንቶ መዋደቅን አብዝቶ በጠየቀው ጨዋታ አርሰናልና አትሌቲኮ ትናንትም በራሳቸው የጥንካሬ ቀለም በጀግንነት ተዋደቁ። አርቴታና ኤልቹሎ በቴክኒክ ኤሪያው ተቆነጠነጡ። ብረቱ ዮኬሬስም ከአትሌቲኮ ተከላካዮች ፊት ግራ ቀኝ እንደ ግላዲያተሮች በሜዳው በጀብደኝነት ተፋለመ። አርሰናል ለምን ይህንን ስዊድናዊ ሳተና ተፋልሞ እንደገዛው ዛሬም ለሚጠራጠሩት በከፍታ አሳየ። ቪክቶር ዮኬሬስ የንጉሱ መድፈኛ 14 ቁጥር ወራሽ ምን ያህል የቢግ ማች አይበገሬ ተጫዋች መሆኑን የአትሌቲኮ ሰዓት የላሱ ተከላካዮችን እረፍት ነስቶ አረጋገጠ። ኮከቡ ዴክላን ራይስ በመሃል ሜዳው ከቦክስ ቦክስ ያለ ድካም የመድፎ ዋልታና ማገር ሆኖ አንጸባረቀ። ሊያንድሮ ትሮሳድ፣ ሉዊስ ስኬሊ በተጠና የጨዋታ ዕቅድ ለመድፉ ድል ታተሩ። ማይክ አርቴታም ካሰላለፍ ምርጫው አንስቶ እስከ ጨዋታው ቁጥጥር ሂደቱና ቅያሬዎቹ በትኩረት ነቅቶ የተፋለመው የመድፉ ሰራዊት ዋናው የውጤቱ ጀነራል በመሆን ታሪክ ሰራ። የቬንገር አሻራ በአርቴታ ተደገመ። 20 ዓመት የዘለቀው ታሪክም ከመድፉ ቤት ለቻምፒየንስ ሊግ ፍጻሜ በመቅረብ ታጠፈ። ከሳካ ጎል በኋላ አቻ ለመሆን በሁለተኛው አጋማሽ ጥራት በጎደለው የማጥቃት እንቅስቃሴው በፍላጎት መባዘን ብቻ ለጎል ፍሬ እንደማያበቃ አሰልጣኝ ዲያጎ ሲሞኒ ከመድፉ እንዳለት የጠነከረ የመከላከል መስመር ፊት ታዘበ። ሳሊባና ማጋሊሽ፣ ካላፊዮሪ፣ ቤን ዋይት፣ ኋላ ላይም ተቀይሮ የገባው ሄንካፔ የአርሰናል የኋላ ደጀን የማያንቀላፉ ታማኝ ጎል ዘቦች ሆኑ። የአትሌቲኮ የተሻሉት የማጥቃት አማራጭ ጥራት ኮከቦች የሆኑት አንቶኒዮ ግሪዝማንና ዩሊያን አልቫሬዝም ከመድፉ ኮንክሪት ፊት በበቃ ፎጣ ጣሉ። ኤልቹሎም ሁለቱ ኮከቦቹን ፈጥኖ ቀየረ። የለወጣቸውም መፍትሄ ሳያመጡ ጨዋታው በመድፉ 1-0 ድል ተጠናቀቀ። ከአትሌቲኮ የተሻለ የማጥቃት እንቅስቃሴ ጥራት እንዳለው ለጎል በቀረቡ